እኔ ሰርፕራይዝ የሚያደርገኝ ማንቸስተር ዩናይትድ ነው ባለመሻሻል ምን ማለት ባለመሻሻል የዋንጫ ፉክክር ውስጥ የምጠብቃቸው ቲሞች ብትለኝ ልጠራለህ የምችለው አንድ ቡድን ቼልሲ ነበረ። አሁን ባለው ሁኔታ ግን አይመስለኝም። ጤና ይስጥልን። ዛሬ ከማን ጋር? ከሰለሞን በቀለ። የፋና ጋዜጠኛው ሰለሞን በቀለ ነው ዛሬ ይዤላችሁ የመጣሁት። እንግዲህ እናንተ ብላችሁት የሚቀር ማንም ጋዜጣ የለም። ሶልዬ ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል ስላገኘው። ቤኪ አይቻችሁ ያዩዋችሁ ከነበሩ ወጣት ጋዜጠኞች መካከል አንተ አንዱ ነህና አክብሬ ስለመጣ በጣም አመሰግናለሁ። እኔም አክብሬ ስለጠራኝ በጣም ነው የማመሰግነው። ቀድሜ ያየው ነበር ቲክቶክ ላይ አያቸው ነበር ቪዲዮዎች፣ በጣም ደስ ብሎኛል። ቆንጆ ናቸው። ደስ ብሎኛል። እንግዲህ ቪዲዮ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ፖስት ያደረጋችሁ ቪዲዮን ጀምሩልኝ። ቀጣይ ማን ላቀርብላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በደንብ ኮፒ ሊንክሽ ይመቻችሁ። ሶሊ ዛሬ የተገናኘ ነው እንግዲህ እንደምታየው ነው። በጣም የተጋጋለ ነው። ቲሞችን መሸናነፍ ጀምሯል እርስ በርስ። የኔው ክለብ አርሰናልም እንግዲህ በአሁኑ ሳምንትም እንዳረጋ አይተዋል። ዋንጫ ማን ይበላል? ሰከንድ ሰርድ ያርክ ተቀጥልልኝና ሰርፕራይዝ ቲም ያንተ ማን ሊሆን ይችላል? እሱን ለመጠየቅ የተገናኘ ነው። ከዛ በፊት ፎሎወሮቼ ለእናንተ እንግዲህ ሁሌ እንደምላችሁ ይሄ ሞባይል የተለያዩ ኦሪጂናል ስልኮችን፣ ፒኤስ ጌሞችን፣ ዴስክቶፖችን እና ላፕቶፖች ስትፈልጉ ይሄ ሞባይል ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይሄ ሞባይል እየመጣችሁ መውሰዳችሁ እንዳትረሱ። ይሄ ሞባይል ይለያለውን ብላችሁ ሶሊ ይቀጥል። ለሊቨርፑል ዋንጫውን እሰጣለሁ በዚህ ዓመት በብዙ ምክንያቶች። ያው ስቴብል የሆነው ቲም ሊቨርፑል እንደሆነ አይ ቲንክ ያለፉት ሳምንታትን አይተናል። የክሪስታል ፓላስ ሽንፈት ብዙ ነገሮችን አጋልጧል ሊቨርፑልን በተመለከተ። ግን ይሄ አዲስ አይደለም ለሊቨርፑል። በቅርብ ዓመታት ካያችሁት ፓላስ የበላይ ነው በእርስ በርስ ግንኙነታቸው። በዚህኛው ጨዋታ እንወስነውም የሊቨርፑልን መጨረሻ ይሄ ነው ብለን አንገምትም። ግን አብዛኞቹ ቡድኖች አሁን ባለበት ሁኔታ የተረጋጉ አይደለም። ስለዚህ የተሻለው ስቴብል የሆነው ቡድን ሊቨርፑል ነው። ለሊቨርፑል ዋንጫውን እሰጣለሁ። እንደተለመደው አርሰናል ኒው ክለብስ አርሰናል እስከ መጨረሻው የዋንጫ ተፎካካሪነቱን ዘንድሮ ያሳየናል ብዬ አስባለሁ። የመጀመሪያዎቹ 4 ጨዋታዎች ስለ አርሰናል ተስፋ አስቆራጭ ነበሩ። ከዚያ በኋላ ግን በጥቂቱም ቢሆን አሁን የአልሸነፍነት ባይነት ሜንታሊቲው እንዳለው እየመጣ እንደሆነ አይተናል። በተለይ የኒውካስሉ ጨዋታ ብዙ ገላጭ ነገር አለው ብዬ አስባለሁኝ። ስለዚህ እንደተለመደው እሱን ሁለተኛ እናደርግና ሶስተኛው ላይ ነው ብዙ የሚያከራክረው። ብዙ ጥሩ ቡድኖች አሉ፣ ሳይጠበቁ ሶስተኛ ይገባሉ ብዬ የማስባቸው ቡድኖች አሉ። ግን ደግሞ መቼም ቢሆን ፔፕ ጓርዲዮላ እና ማንቸስተር ሲቲን አንደር ኤስቲሜት አድርገህ አትዘልቅም። ስለዚህ አሁንም ለሱ ሶስተኛነቱን እሰጣለሁኝ። ሰርፕራይዚንግ ቲም ካልከኝ ብዙ ሰርፕራይዝ የሚያደርጉ ቡድኖች አሉ በዚህኛው የውድድር ዓመት። በተለይ ያደጉት ቡድኖች አብዛኛዎቹ በጣም አደገኞች ናቸው። የምጠብቃቸው አይነት ቡድኖች አይደሉም። ለመምረጥ በጣም እቸገራለሁ። እኔ ሰርፕራይዝ የሚያደርገኝ ማንቸስተር ዩናይትድ ነው ባለመሻሻል። ምን ማለት ባለመሻሻል? የማንቺ ደጋፊ ሀሳብን ኮሜንት ላይ ይጠብቃሉሽ። እንዴት ሱሊ? ብዙ ነገሮች አሁን እንደማያስሄዱ እያየን ነው። በተለይ የአሞሪ ምሳቤ ገና ነው፣ ነገሮችን ለመተንበይ ገና ነው። ምናልባት ከዚህኛው ጨዋታ በፊት ቢሆን ኖሮ ዩናይትድ ተስፋ አለው ከሚሉ ሰዎች መካከል ነበርኩኝ። የመጨረሻ ተስፋ አስቆራጭ ጨዋታ ይመስለኛል ለደጋፊዎቹ በሙሉ። የብሬንትፎርዱ ሽንፈት ሁሉ ነገሩን ያጠፋ እና የችግሩን መጠን ከግሪምስቢ ጨዋታ ቀጥሎ አጋልጦ ያሳየን ሽንፈት ነው ብዬ አስባለሁ። ሁለተኛ የሚባል ሀሳብ የለውም ቡድኑ። ስለዚህ ፕላን ቢ የሌለው ቡድን በፕሪሚየር ሊግ ውስጥ ምን ሊሆን እንደሚችል ግልጽ ይመስለኛል። አሁን የአሰልጣኝ መቀየሪያ ጊዜው ለዩናይትድ ነው። ስለዚህ ባለመሻሻል ሰርፕራይዝ ያደርገናል። ስንተኛ የሚጨርስ ይመስላል? የሊጉ ወገብ አሰልጣኝ ከቀየረ አምና አይተሃል እንግዲህ። ከዛ የሚወርዱ ይመስላል። ደግሞ የመውረድ እንኳን ያን ያክል አልለውም፣ ግን አሰልጣኝ የማይቀየር ከሆነ አሁንም ከባለፈው ዓመት የተሻለ 14ኛ በጣም ምርጡ ደረጃው ሊሆን ይችላል። አሰልጣኝ ከቀየረ ለውጦች እናያለን። እስከ 10ኛ ጠብቃለሁኝ። የማንቺ ደጋፊ ኮሜንትን ሀሳብ ላይ ጠብቃለሁ። ቼልሲ በጣም ብዙ የምጠብቀው ሲዝኑ ከመጀመሩ በፊት ምናልባት የዋንጫ ፉክክር ውስጥ የምጠብቃቸው ቲሞች ብትለኝ ልጠራለህ የምችለው አንድ ቡድን ቼልሲ ነበረ። አሁን ባለው ሁኔታ ግን አይመስለኝም። አንደኛ አድ ያደረጓቸው አንዳንድ ተጫዋቾች በፍጹም የቡድን ሜንታሊቲ ያላቸው አይደሉም። ስለዚህ እነሱ ማድረግ አልነበረባቸውም። ዝውውራቸው ላይ በጣም የተሳሳቱ ይመስለኛል። የቼልሲ ባለስልጣናት አሁንም ያምኑታል አሰልጣኛቸውን፣ ይቀጥላሉ ከእሳቸው ጋር። ግን ደግሞ በሚጠበቀው ልክ መሻሻል አያመጣም። ቶፕ 4 ይኖረዋል ያለ ጥርጥር። ስኳዱ በጣም ዴብዝ ስላለው ቶፕ 4 ይኖረዋል። ክርስቲያኖ ወይስ ሜሲ?
ሜሲ ፎር ሪቨርስ ያር7 እንዴት? እሺ አጠር አድርገህ እንዴት? አንዴ ብቻ የሚፈጠር ሰው ነው። ስለዚህ እሱን ሳትወድ ማለፍ ከባድ ነው። የሜሲ ፋን ኮሜንት ይጠብቃሉ፣ የሮናልዶ ፋን የእናንተን ሀሳብ ኮሜንት ይጠብቃሉ። ግን ሮናልዶን አላደንቅም ማለት አይደለም። በነገራችን ላይ በሃርድ ወርከርነት ልጅህ እንደማን ቢሆን ትፈልጋለህ ብትለኝ የሜሲን አይነት ታለንት ይዞ ካልተፈጠረ እንደ ሮናልዶ እንዲሆን እፈልጋለሁ። ደግሞ ግን በታለንት ደረጃ ነው። ስለዚህ እኔ የሆነ ሰው የተሰጠበትን እየኖረ ነው ካልን ሜሲ ነው የተሰጠውን እየኖረ ያለ ሰው እሱ ነው። በጣም አሪፍ ሰው። ልዩ በመጨረሻ የምትላችሁ ነገር አለ? እንግዲህ ልክ እንዳንተ የቲክቶክ አካውንት አለኝ፣ ሰለሞን በቀለ ዋን ይላል። ስለዚህ እሱን ከቻልክ ሜንሽን አድርግልኝ። እሱን ፎሎ አድርጉ። በጣም ጥቂት ተከታዮች ናቸው ያሉት። ያው በቲክቶክ ዓለም ፉክክሩ አሁን ከፍ እያለ መጥቷል። ብዙ ጥሩ ልጆች መጥታችኋል። ከእናንተ ጋር ነው ኮምፒት የምናደርገው። በዛኛው ዓለም ነው ብዙዎች እኛን የሚያውቁን በሬዲዮና በቴሌቪዥን። እነሱ ሰዎች ፎሎ እንዲያደርጉን እንጋብዛለን። የዩቲዩብ ቻናልም አለ። ስለዚህ እሱንም ፎሎ እያደረጉ በአማርኛ ፊሽካ፣ ሚስጥሩ ብዙ ነው በነገራችን ላይ ፊሽካ። የትኛውም ስፖርት ላይ በፊሽካ ነው የምትጀምረው። ስለዚህ የትኛውም ስፖርት አለ ፊሽካ ላይ። የዩቲዩብ ቻናሉን ሰብስክራይብ አድርጉ። በጣም አሪፍ ሶልዬ፣ በጣም አመሰግናለሁ ያከብረኝ ስለመጣ። የገባችሁ የሶልን አካውንት ከስራ አስቀምጥላችኋለሁ፣ ፎሎ አድርጉልኝ። እንግዲህ ያያችሁን ቀስ ያለን ወደ ማን እየሄድን እንደሆነ ከማን ላምጣላችሁ ቀጣይ ኮሜንት ሴክሽን ላይ አስቀምጡልኝ። የሶልን አካውንት ፎሎ አድርጉ፣ የኔንም አካውንት ፎሎ እያደረጋችሁልኝ ቪዲዮአችን ደግሞ በደንብ እንዲት እናንተ እንደዝናናናችሁ ስለ ኳስ እንድናወራ በኳስ እንድንዝናና ኮፒ ሊንክ ግድ ነው። እናንተ ፎሎ ርገዝ ያስፈልገናል። የሶልን አካውንት ፎሎ አድርጉ፣ የኔንም አካውንት ፎሎ ማድረግ እንዳትረሱ። ይመቻችሁ።